Cherki. Kepa's lost it, and O'Reilly has stolen. And Nunes. O'Reilly! A delight for a lad who dreamed City Blue. وتضيع نقاط الدوري امام الهامرز ويست هام. السبت الماضي خطيرة والهدف الأول 1-0 أوريلي. كارثة اسمها كيبا، كارثة يعملها كيبا، كارثة من كيبا. والهدف الأول هدف البطولة من السيتي عن طريق أوريلي. نعم كنت انتظر ردة الفعل. السيتي يربع عليه الدوري بالتعثر أمام الهامرز. السيتي خرج من الشامبيونز بعد بهدلة من الريال. اليوم في نهائي الكاس في أحد أهم المحطات في السنة وفي أحد أهم المواعيد في السيزون ينتفض السيتي الذي يمرض ولا يموت. 1-0 اليساري أوريلي. هدية كيبا، هدية من كيبا. ماذا يفعل؟ ماذا يصنع؟ حارس أرسنال يوديهم الجول. አርሰናል ከዋንጫው ፊት ዛሬ ይሽኮረመማል። ለምን? ሲቲ ሻምፒዮን ደቀ መዝሙሩ ዳግም የዋንጫ ጨዋታ ትርጉም ምንነትን ተምሮ ገና እንዳልጨረሰ ከመምሩ ፊት አረጋገጠ። ዊምብሌይም በሲቲዝንስ ድል ደመቀ። አርሰናል ማይክ አርቴታ ከተባለ ዋና አሰልጣኙም ዋና ተጋጣሚውም ጋር የፍጻሜ ጨዋታ መሆኑን ዘንግቶ ተመርቶም እንደተጠነቀቀ የካራባው ዋንጫ ለሲቲ ያስረከበ። መድፈኛው ዓመቱ ሙሉ ለፍቶ ከዋንጫው ፊት መሽኮርመም እንጀራው መሰለ። አርሰናል ለፍጻሜ ዊምብሌይ ጨዋታ ለመድረስ በደርሶ መልስነት ቼልሲን አንበርክኮ ያሳየውን ተደናቂ እንቅስቃሴ በቁርጡ ቀን መድገም ተሳነው። የአራት ዋንጫ የመድፉ ጉዞም ወደ 3 ወረደ። ማንቸስተር ሲቲ ዋንጫ ለማሸነፍ መጫወትን ከዘነጋው በፍጻሜ ጨዋታም በዙር ጨዋታም አንድ አይነት የጨዋታ አቀራረብ ይዞ ሜዳ ከገባው አርቴታ ፊት ከረፍት መልስ ተጭኖ ተጫወተ። የተሻለ ኳስ ቁጥጥርም ወሰደ። የሚገባውንም ድል አገኘ። ከግብ ጠባቂው ኬፓ ሽልማት ጋር ሲቲ በወጣቱ ኮከብ ኦሬሊ ቀዳሚ ሆነ። ከደቂቃዎች በኋላም ከመከላከል ውጪ የፍጻሜ ጨዋታ ባህሪን የዘነጋው መድፈኛ ሁለተኛ ጎል አስተናገደ። የኢታዱ ቢሊየነር ከዊምብሌይ የለመደውን ዋንጫ በምቾት ሳይጨነቅ ድል ነሳ። መድፈኛውም ከዋንጫ ፊት እንደ ልማዱ እንደተሽኮረመመ በካራባው ካፕ ፍጻሜ ታየ። ደርሶ በቁርጡ ቀን እጅ መስጠት፣ በጀግንነት ልፋትን በሚመጥን መልኩ ያለመጫወት፣ ሌሎች አሸንፈው ሲፈነጥዙ ቆሞ መቆዘም የአርሰናል ውርስ እንደመሰለ ከዊምብሌይ ቀጠለ። አርሰናል ከዋና አሰልጣኙም ዋናው ተጋጣሚውም አሰልጣኝ ማይክ አርቴታ ጋር ዛሬም ተጫውቶ የ33 ዓመት ጥያቄውን ሳይመልስ ቀረ። መድረስ እንጂ መጨረስ፣ ማጀብ እንጂ ማሸነፍ፣ ማጓጓት እንጂ ማጠናቀቅ የመድፉ የህይወት ዘመን የድል አድባር ጸጋ በረከት እንደመሰለ ከዊምብሌይ ቀጠለ። ዋንጫ ብርቁ መድፈኛም በፍጻሜ ጨዋታ ባህሪና በነጥብ የዙር ጨዋታ ባህሪ መካከል ያለው ልዩነት እንደተምታታበት ለማንቸስተር ሲቲ በቀላሉ እጅ ሰጠ። አርሰናል የረባ ዋጋ ያለው ዋንጫ ሳይበላ 2059 ቀናቶችን ከማይክ አርቴታ ጋር ተሻግሯል። ይህም 5 ዓመት ተኩል በላይ ጠንቃቃው የመድፎ አለቃ ማይክ አርቴታ ከዋንጫው ፊት እንደተሽኮረመመ ዛሬም አለ። ይህ ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ እንዳይሆን ነገሩ ሁሉ በቀሪው ሲዝን የአርቴታና ልጆቹ የመድፉ መንደር ኮከቦች የህይወት ዘመን አስደናቂው ልፋት የመጨረሻው መጨረሻ የቁርጡ ቀን አድቬንቸር ነው። حل الكرة على اليمين، كرة خطيرة 1-2 مشات عن طريق رودري يلعب بامتياز. السيتي رايح هذا المساء الرأسية والحسم. الهدف الثاني أوريلي، الهدف الثاني أوريلي لوندوس. أوريلي 1-2. اجرى جوارديولا بهبلة 2009 بهبلة مباراة الغدارة من أندرياس انيستا. 2-0 لصالح السيتي. مش ممكن 20 دقيقة فينومين، 20 دقيقة فيستيفال ومهرجان، 20 دقيقة كورة روعة إصرار الرجال والمباراة تتحول إلى كرنفال. 2 بلاش أوريلي جاب الكاس. ይህ 60ኛውና 64ኛው ደቂቃ ላይ ከተገኙ የኒኮ ኦሬሊ ሰከንድ አፍ 2 ጎሎች በኋላ አርሰናል 2-0 እየተመራም የፍጻሜ ጨዋታ መሆኑን ዘንግቶ ማይክ አርቴታ እርግማን ሆኖበት የሚጠነቀቅበት የስልጠና ህይወት ልምዱ ነው። የመድፎ አለቃ ከጎሎቹ በኋላም ለፈጣን ሪያክሽን በተጠባባቂ ወንበር የነበሩት እንደ ማርቲኔሊ፣ ማዱኬ፣ ጋብሪኤል ጂሰስ፣ ማክስ ዶመን አይነት አማራጮችን ፈጥኖ ለመጠቀም ድፍረት ያጣል።
ጠንቃቃው ማይክ አርቴታ 2-0 እየተመራም የፍጻሜ ጨዋታው ሰከንድ ሌግ ያለው ይመስል እንደፈዘዘ በጨዋታው ቀጠለ። አርቴታ በጨዋታው የማርቲኔሊ ጂሰስ ቅያሬዎችን ለመወሰን 81 ደቂቃም ጠበቀ። ማዱኬና ካላፊዮሪ ለማስገባት 2 ጎሎችን እስኪቆጠርበት ታገሰ። እንደ ማክስ ዶመን አይነት ተደናቂ ታዳጊዎችን ሜዳ ላይ በፈዘዙ ተጫዋቾቹ ቀይሮ የመጨረሻ የማጥቃት እድሉን ቆምሮ ለመሞከር የአርሰናል ዋና አሰልጣኝም ዋና ተጋጣሚም ማይክ አርቴታ ድፍረቱን አጥቶ ጨዋታውን ፈጸመ። ይህ አርሰናል 33 ዓመት የራቀው የሊግ ካፕ ዋንጫን ለማሸነፍ በተመራው ጨዋታ እንኳን ጎል ለማስቆጠር በፍላጎት በነጻነት ተጭኖ መጫወት ሐሳብም ያልነበረው የማይክ አርቴታ የፍጻሜ ጨዋታን እንደ ነጥብ የዙር ጨዋታ የማስተዳደር ደካማው ጌም ማኔጅመንት ነው። በዘገዩ ቅያሬዎች የታጀበ በሊጉ የጨዋታ ቀመር ቅኝት የተቃኘ የፍጻሜ ጨዋታ ባህሪ ትርጉምን የረሳ የመድፎ አለቃ አይረሴው የስልጠና ሕይወት ድክመት ነው። 3 ድፍን 10 ዓመታት በላይ የተሻገረው የአርሰናል የሊግ ካፕ ዋንጫ ምኞትን ከዊምብሌይ ፉርሽ ያደረገ ወትሮም ከዋንጫው ፊት አይናፋሩ አርሰናል ዋናው አሰልጣኝም ዋናው ተጋጣሚም ዛሬም ማይክ አርቴታ እንደሆነ ዊምብሌይ ያረጋገጠ። ማስተሩ ጋርዲዮላ ከሲቲዘንስ በቀላሉ ተማሪውንም ረታ። በፍጻሜ ጨዋታና በዙር ጨዋታ መካከል ያለው ልዩነትን መምህሩ ለደቀ መዝሙሩ የሕይወት ልምድ ዳግም ሰጠ። ይህ 22 ዓመት ለተናፈቀው የሊግ ዋንጫ ጉዞ ሲባል የትም ፍጪው ዱቄቱን አምጪው የመድፈኞች መሪ አሰልጣኝ ማይክ አርቴታ በሊግ ጨዋታ ጸንቶ ይዞት ለቀጠለው የጨዋታ አቀራረብ የተሰጠ የአድናቆት ጉዞ በተቃራኒ ለፍጻሜ ጨዋታ ባህሪዎች የማያስኬደውም ደካማው ምሽት ነው። ሴት ፒስ አጌን ከዊምብሌይ የለንደን ሜትሮዎች ሰከንድ አጌን የሲቲ ደጋፊዎች እየዘመሩ ወደ ሰሜን ምዕራብ እንግሊዝ ማንቸስተር ከተማ መቀመጫቸው የካራባው ካፕ ዋንጫን ይዘው ተመለሱ። የአርሰናል ደጋፊዎች አንገታቸውን ደፍተው ከዊምብሌይ ታዩ። ማንቸስተር ሲቲ በታሪኩ ለ9ኛ ጊዜ፣ ጋርዲዮላ ደግሞ በሲቲዘንስ የዊምብሌይ በዋንጫ ክብሮች ባሸበረቀ የስልጠና ሕይወቱ ለ5ኛ ጊዜ የተመዘገበ የሊግ ካፕ ገድል ነው። የመድፎ ወዳጆቹን ሁሉ በአማራዊ ሲዝን ጉዞ ከውድድር ዓመቱ የመጀመሪያው ዋንጫ የማሸነፍ ምኞት ላይ ቀዝቃዛ ውሃ የቸለሰው ለቀጣዮችም የሲዝን ልፋቶች ሁሉ በጭንቅ መቀጠል ብቸኛ አማራጭ ያስመሰለው ለዙር ጨዋታም ለፍጻሜ ጨዋታም አንድ አይነት የጨዋታ አቀራረብ ይዞ ከዊምብሌይ የታየው የአርሰናል ዋና አሰልጣኝም ዋናው ተጋጣሚም ዛሬም ራሱ ማይክ አርቴታ እንደሆነ የተረጋገጠበት የፍጻሜው ምሽት ነው። ሱፐር ሰንዴይ ሲቲ ሻምፒዮን። It is City's Cup again. አርሰናል የረባ ዋጋ ያለው ዋንጫ ሳይበላ 2059 ቀናቶችን ከማይክ አርቴታ ጋር ተሻግሯል። ይህም 5 ዓመት ተኩል በላይ ጠንቃቃው የመድፎ አለቃ ማይክ አርቴታ ከዋንጫው ፊት እንደተሽኮረመመ ዛሬም አለ። ይህ ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ እንዳይሆን ነገሩ ሁሉ በቀሪው ሲዝን የአርቴታና ልጆቹ የመድፉ መንደር ኮከቦች የህይወት ዘመን አስደናቂው ልፋት የመጨረሻው መጨረሻ የቁርጡ ቀን አድቬንቸር ነው። ከ4 ወደ 3 የወረደ በሊጉ ዋንጫ ዋናው ከምንም የሚቀድመው የክብር ዓላማ የቆመ ከተቻለ በአውሮፓ ቻምፒየንስ ሊግና ኤፍኤ ካፕ ድሎች ሊደምቅ የሚችለው የመድፉ የሻምፒዮንነት ቀጣይ ምኞት ነው። አድማጮች ማይክ አርቴታ ከዋንጫው ፊት አይታመንም። በሊግ ካፕ በዋንጫ የፍጻሜ ጨዋታ ትርጉምና በዙር የነጥብ ጨዋታ ትርጉም መካከል ያለው ልዩነት የተምታታበት ማይክ አርቴታ የፍጻሜው ቀን ክፍተት ነው። ዊምብሌይ ለዚህ ዛሬም ታሪካዊ ምስክር በካራባው ካፕ ፍጻሜ ጨዋታ አሳየ። በጨዋታው ካይ ሃቨርትዝ ገና በጊዜ የማይገኘውን ዕድል አመከነ። Ben White's first touch was heavy, but here's Zubimendi, and here's Havertz, and what a save that is by Trafford, and again, once from Havertz, twice from Saka. Whopping great big hole next to him. Hit it fast, hit it early, is the message from Arteta. O'Reilly trying to get to Saka and gets to him illegally.
ከፈዘዘው የመጀመሪያው አጋማሽ በኋላ ሰከንድ ሃፍ በሲቲ የበላይነት ጨዋታው ደመቀ። አርሰናል በተለመደ ጥንቃቄው ጠንክሮ መከላከሉን ተያያዘው። በሲቲ የማጥቃት የበላይነት ብልጫ ማዕከል የመድፎ የጎል ዘብ ኬፓ እጆች አፈሰሱ። ሲቲ በሎካል ቦይ ኦሬሊ ጎል ከ4 ደቂቃ በኋላ በጨዋታው ከገጠመው ፈተና ጋር የበለጠ የተመሰጠው መድፈኛ ሁለተኛ ጎል አስተናገደ። ጋርዲዮላ ከልብ ፈነጠዘ። And here's Ryan Cherki again, and keeper's spilled it, and O'Reilly scored! Breakthrough for Manchester City! Nico O'Reilly, happy birthday! 21 yesterday, he scored against Real Madrid this season, and now he scored in a Wembley Cup final. Manchester born, 4 goals in his last 7 starts. He's not in the team to score goals, but that's what he's done. But it's a horror moment for Kepa Arrizabalaga. ደርሶ በቁርጡ ቀን እጅ መስጠት፣ በጀግንነት ልፋትን በሚመጥን መልኩ ያለመጫወት፣ ሌሎች አሸንፈው ሲፈነጥዙ ቆሞ መቆዘም የአርሰናል ውርስ እንደመሰለ ከዊምብሌይ ቀጠለ። አርሰናል ከዋና አሰልጣኙም ዋናው ተጋጣሚውም አሰልጣኝ ማይክ አርቴታ ጋር ዛሬም ተጫውቶ የ33 ዓመት ጥያቄውን ሳይመልስ ቀረ። መድረስ እንጂ መጨረስ፣ ማጀብ እንጂ ማሸነፍ፣ ማጓጓት እንጂ ማጠናቀቅ የመድፉ የህይወት ዘመን የድል አድባር ጸጋ በረከት እንደመሰለ ከዊምብሌይ ቀጠለ። ዋንጫ ብርቁ መድፈኛም በፍጻሜ ጨዋታ ባህሪና በነጥብ የዙር ጨዋታ ባህሪ መካከል ያለው ልዩነት እንደተምታታበት ለማንቸስተር ሲቲ በቀላሉ እጅ ሰጠ። ማንቸስተር ሲቲ 2 አርሰናል 0። ከማንቸስተር ሲቲ በላይ ለአርሰናል ቀጣይ ጉዞ እጅግ ወሳኝ በሆነው የዓመቱ የመጀመሪያ ዋንጫ የመድፎ የኳርዳፕል ዋንጫ ጉዞም ተነነ። 4 የነበረው ቅድ ጨዋታዎችን ለማሸነፍ አጥቅቶ መጫወት በረሳው ጠንቃቃው ማይክ አርቴታ የጨዋታ ዝግጁነት ምክንያት ወደ 3 ወርዶ አርቴታና ቡድኑ በቀጣይም በጥርጣሬና ጭንቀት የሚታይም ሆኗል። This is about as traditional as football gets. A cup final in the Wembley sunshine between the two very best teams in England. They've been doing this at the home of football for more than a century. Both Arsenal and Manchester City played in cup finals here 100 years ago. 8 ወራት ድንቅ ጊዜ ያሳልፈናል። የአይድል ጉዟችን ግን በመጀመሪያው ዋንጫ ዓላማችን በነበረን ፈተና የሚጠበቅብንን አልፈጸምንም። ደካማው ምሽት አሳልፈናል። ደጋፊዎቻችን በጠበቁን ልክ አልተገኘንም። ይህም ያበሳጭ ነው። በጨዋታው የመጀመሪያ አጋማሽ የተሻልን ነበርን። መሪ ለመሆን ያገኘነውን የጎል ዕድል አልተጠቀምንም። ይህ ብቻ ግን በፍጻሜው ጨዋታ አሸናፊ ለመሆን በቂ አልነበረም። ለውጤቱ ኃላፊነቱ የኛ ነው። እንዲህ አይነት መጥፎ ተቀባይነት የሌላቸው ምሽቶችን በቀጣይ 2 ወራቶች ለውድድር ዓመቱ የጸና ጉዟችን አጨራረሳችንን የምናሳምርበት ሌሰን ነው። ዋንጫዎችን ማሸነፍ እስከፈለግን ድረስ ከስተቶች መራቅ፣ ዕድሎችን መጠቀም፣ ጨዋታዎችን በድል መወጣት አለብን። የነበረን ፍላጎት፣ የነበረን የጨዋታ ዝግጁነት፣ የነበረን ፓሽን ሁሉ በፍጻሜው ጨዋታ ቀን ተግባራዊ ያደረግነው አይደለም። የኬፓ ሞመንት በእግር ኳስ ያጋጥማል። ተጫዋቹን በቋሚ አስተላለፍ በመጠቀሜ በፍጹም አልጸጸትም። ለዚህ የፍጻሜ ጨዋታ የሚመጥን ብቃት ነበረው። ይገባዋልም። ስተት የጨዋታው አንድ አጋጣሚ ነው። የሽንፈት አቅጣጫችንን ወደ እርሱ የምንወስድበት ምንም አይነት ምክንያት የለንም። ይህ የዋንጫው ፊት አይን አፋሩ አሰልጣኝ ማይክ አርቴታ ከዊምብሌይ ፍጻሜ በኋላ የሰጠው አስተያየት ነው። ፔፕ ጋርዲዮላ በበኩሉ የምሽቱ ድል የሲቲ ቀጣይ የሲዝን ጉዞን ከረፍት መልስ የበለጠ ሜንታሊ እንደሚያሳድግ ገልጿል። ይገባናል። ጨዋታውን ቴምፖውን ተከትለን ተቆጣጥረናል። በሁለተኛው አጋማሽ እድሎቻችንን ተጠቅመናል። በጎሎቹ ተደስቻለሁ። እኔ አርቲፊሻል ኢንተለጀንስ ኤአይ አይደለሁም። እኔ የሰው ልጅ ነኝ። በየትኛውም ቅጽበት ደስታዬን ልገልጽ እችላለሁ። ይህ ደግሞ መብቴ ነው። ይህ ስቴዲየም ዊምብሌይ፣ ደጋፊዎቻችን፣ እኔም በስልጠና ህይወቴ ሌላ የዋንጫ ሌላ የድል ምሽት በሚገባ ያሳለፍንበት ነው። በ10 ዓመት 5 የሊግ ካፕ ዋንጫዬ ነው። ከኢንተርናሽናል ብሬክ መልስ የ9 ነጥብ ልዩነታችንን በሊጉ ለማጥበብ የሚኖረን የመጨረሻ ሙከራ የፉክክር አድቬንቸር ከወዲሁ ይናፍቀኛል። የተጫወትነው ከሲዝኑ
የሲዝኑ ምርጥ ቡድን ነው። ያሸነፍነው የሲዝኑ የተደራጀው ጠንካራው አርሰናልን ነው። ይህ ደግሞ ሊያስደስተን ይገባል። ዋንጫዎችን ማሸነፍ ሁሌም ሊያስደስቱም ይገባል፣ ምክንያቱም ጥቅማቸው ብዙ ነውና ሲል ጋርዲዮላ የበለጠውን ጫና በጠንቃቃው ማይክ አርቴታ ላይ ለመፍጠር እንደጓጓ ተናግሯል። ቡድኑ ሲቲ ተጫዋቾቹ በአውሮፓ ቻምፒየንስ ሊግ ምሽት ማድሪድ የነጠቃቸውን የራስ መተማመን ሜንታሊቲ 100% የመለሱበት ወሳኝ ዋንጫ ድል እንደሆነም ጠቁሟል። It's Matheus Nunes. Clipped in. It's in again. He's done it again. What a week he's having. Nico O'Reilly. Local hero. If he wasn't playing today, he'd probably be behind that goal. አድማጮች አርሰናል ከምንም በላይ አጥብቆ ከሚሻው የፕሪሚየር ሊጉ ዋንጫ ፊት 7 ጨዋታዎች አሉ። መድፉ በሚመጥነው ትክክለኛው ትራክ ላይ በገናናው ሊግ ይገኛል። ከሊግ ካፕ የዊምብሌይ ሽንፈቱ ማግስትም አጨራረሱን ለማሳመር እንደገና ከዋንጫው ፊት የመሽኮርመም ሜንታሊቲውን አስተካክሎ የመዋደቅ ግዴታም አለበት። በላቀ ትኩረት መፋለም፣ ከሽንፈት ጸጸት ቶሎ ማገገም። ሲቲ ከማድሪድ 5-1 ቅሌቱ ማግስት ፈጥኖ በካራባኦ ዋንጫ ነገሮችን ረስቶ ያሳየውን ሜንታሊቲ ለመውረስ መጣር የማይክ አርቴታና ስታፉ ታላቁ የቤት ስራም ነው። አርሰናል ከሊጉ ወሳኝ 22 ዓመት የተናፈቀ የዋንጫ ድሉ ባሻገር በሌላኛው ታላቅ መድረክ የአውሮፓ ቻምፒየንስ ሊግም በቀና ጎዳናው አለ። በኤፍኤ ካፕ የትሪብል አድቬንቸር መድፉ ከዋንጫው ፊት ቢሽኮረመምም በወሳኝ የውድድር ምዕራፍ ፋይናል ላፕ ጫናውን ችሎ ሴት ፒስ ኤፍሲ ቦሪንግ አርሰናል መከላከሉን ብቻ ያመነ ከቆመ ኳስ ውጪ መጫወት የተሳነው መድፈኛ ከግራም ከቀኝም የተነቀፈበት ዋና ዋንጫ በየትኛው መንገድ የማሸነፍ ዓላማውን በማሳካት ለሚጠራጠሩት ምላሽ ለመስጠት ታምነው ለዘለቁት ደጋፊዎቹም ደግሞ የመጨረሻውን ደስታ ከሰሜን ለንደን ለመፍጠር የሚተጋበት ወሳኝ ወቅት ላይ ነው። አርሰናል ከዋንጫው ፊት ዛሬም ይሽኮረመማል። ለምን? ሲቲ ሻምፒዮን፣ ማይክ አርቴታ የአርሰናል ዋናው አሰልጣኝም ዋናው ተጋጣሚም ከዊምብሌይ ካራባኦ ካፕ ፋይናል Cherky. Kepa's lost it. And O'Reilly has stolen. And Nunes. O'Reilly. A delight for a lad who dreamed City Blue. وتضيع نقاط الدوري امام الهامرز ويست هام. السبت الماضي خطيرة والهدف الأول 1-0 أوريلي. كارثة اسمها كيبا، كارثة يعملها كيبا، كارثة من كيبا. والهدف الأول هدف البطولة من السيتي عن طريق أوريلي. نعم كنت انتظر ردة الفعل. السيتي يا رب عليه الدوري بالتعثر أمام الهامرز. السيتي خرج من الشامبيونز بعد بهدلة من الريال. اليوم في نهائي الكاس في أحد أهم المحطات في السنة وفي أحد أهم المواعيد في السيزون ينتفض السيتي الذي يمرض ولا يموت. 1-0 اليساري أوريلي. هدية كيبا، هدية من كيبا. ماذا يفعل؟ ماذا يصنع؟ حارس أرسنال يوديهم الجول.